ግዕዝ ኢንተርቴይንመንት ኧረ ወይኔ ዝም ብለህ እሱ ላይ ከማፍጠጥ ትምህርትን ብትቀጥል አይሻልም? ቆይ እስኪ እማዬ በእናትሽን እንዲህ ይህን ይስጣል። እማዬ ቆይ ምንድን ነው የምትይኝ? ትምህርት ላይ አተኩር፣ ትምህርትህን ቀጥል። ኳሱን ተውና ቀኑ ሙሉ ኳስ ላይ ተጥለን የምትውለው። ቆይ አሁን የ90 ደቂቃ ጨዋታ ምንድን ነው ከትምህርት ጋር የሚያገናኘው? እና 90 ደቂቃ ለአንድ ጨዋታ በቀን ውስጥ ስንት ጨዋታ ታያለህ አንተ እንዴ? አይ እማዬ በቀን ውስጥ ቢያንስ 3 ኳስ አለ። ስለዚህ እንግዲህ በ3 ደቂቃ ደግሞ 90 እንትን ማባዛት ነው። እንዴ አንቺም እንደው ቀበል ሽቆ እንዴት ካለለ ለአንተ እኮ መድኃኒት አባትህ ነበረ። ማጋለ ስለምን መድኃኒት ነው የምታወሪው? በአመት አንዴ የሚመጣውን አባቴ አሁን ኳስ ይልኝ ምንድን ነው የሚሻለው ግን? ትምህርትህን አትማርና ቁጭ ብለህ ኳስ ላይ ትሽበል። ልዩ ነገር ይሻል። እውነቷን እኮ አዎ፣ ትምህርትን ነው መማር ያለብን። ኳሱ ምንም አይጠቅምም። ኧረ እባካችሁ ሊበት ለዓይንህም በሽታ ነው፣ ለጤናህም ጥሩ አይደለም። እንጂ ሰው የሚነግርህን ነገር አሳብ በዚህ ኳሱ በዚህ እናንተ ምን ሆናችሁ ነው? ቆይ ዛሬ ኳሱን ተወው አይጠቅምህም ነው ያልነው። እኛ ምንም አላልን። ለአንተ ትምህርትህን ቀጥልና ትምህርት ላይ ተቆር ይሻላል ወደሱ ምንድነው ለኔ የምትሰጠኝ? ከኔ ጋር ያልክ ጨዋ ለመባል ጁስ ይሸታል። እባክህ አንተ ሲጋራ ሱሳም ሽታም ቶሎ አይጠፋም። እባክህ እንዴት ናችሁ? እንዴት ነሽ? አንተ ልጅ ይሄን ሲጋራ ተው ብትባል አልሰማልካ? ምን እባክሽ፣ ያው ትንሽ እኮ ፈታ ለማለት ነው። አይ ፈታ አንተ ሳንዴ ለይቶልሃል። ወንድሜን ግን ካንተ እኩል ባታበላሸው ደስ ይለኛል።
አንቺ ዝም በይ። ምን ሳረጋይሽኝ? ማየት እኮ አይጠበቅብኝም። ያላችሁበት ቦታ ምን እንደምታደርጉ በደንብ ያስታውቃል። አሁን ወሬ ልትሄጂ ነው? ጓደኛዬ ጋር። ይኸውልሽ ማምሸት የለም። ብታመሺ ግን አጋጭሻለሁ። እንዴ እማዬ እኮ ፈቅዳልኛለች። ኦሆ እኔ ነግሬሻለሁ። እሺ በቃ ትንሽ ጣል አድርግብኝ። ዞር በይ አንቺ ከዚህ። ዛሬ እኔ አሪፍ ስለሸቀልኩኝ እኔ ልቀጣ። ምን ታይኛለሽ? ተቀበዩ። አመሰግናለሁ። እሺ ጆሲ በቃ ወንድሜ ማታ 2 ሰዓት እመጣለሁ። እሺ እንገናኛለን። ይኸውልሽ አምሺና እዛው ማደሪያሽን ፈልጊ። እሺ እንዴት አባቷን ያማረባት ባክ። አንተ ከእቴ ላይ አይነን አውርድሽ። አይነ ስብህን ነው ማጠፋት። ኧረ በእናትህ ፍታ። አንተ አይደብርም እንዴ? እኔ የልብ ጓደኛ አይደለሁ እንዴ? እኔንም እንደሌሎቹ ልፎግረኝ ነው እህቴ ምናምን እያልክ? እውነቱን እየተዋወቅንማ እንሸዋው። ምን አባ ልዩ ያሳደጋችኋት ልጅ አይደለች እንዴ? ቆይ እንደዛ የሚለው ማን ነው? ሀገር ምድሩ ነዋ። ምን እሺ ነው? አንተ አባንንም ነው ወይስ ልሰግጥብኝ ነው? ቆይ እንዴት እንደዚህ ሊወራ ቻለ? ሰውዬ እኔ ምን አውቃለሁ እንዴ? የሰማሁትን ነው የነገርኩህ። ወረኛውላ። ይህ ሰፈር ግን እንዴት ነው ወሬ ዝም ብሎ የሚያወሩት? ገና ለገና አባቴ ስለሌለ ነው አይደል? አረፍታ በእናትህ። ፋዘራችሁን ቢሆን ለእናንተ ብሎ አንዴ ከሀገር ሀገር የሚንከራተተው። አንተ ዝም በል በእናትህ፣ አፈን አትክፈት። አሁን በል ተነስና የሆነች ነገር ቀማምሰን ነከስ እናገር። ቤት ፈዋል አለና ስታይ ማሚዬ እናታችን እንዴት ዋላችሁ? እንዴት ዋልሽ እናቴ? ቅድም ነው ምሳ እመጣለሁ ብላችሁ በዛው ቀራችሁ። ግን የሆነች ጉዳይ አጋጠመችን እኮ ማሚዬ። ከዛ በዛው ያው አየር ላይ እናንተ አሁን ርቦናል። የለም ውይ ገና እንጀራ ልጋገር ነው። እንጀራ ግዛናና ጎረስ አድርጉ። እስከዛ ድረስ አይሻልም? ምርጥ ቶሎ በል እና ማሚዬ እንዴት ነህ ታዲያ? አለን ያው መኖር ከተባለ። አንተ ደግሞ ገና በወጣትነትን ተማርራለህ እንዴ? ምን ማለት ነው? እኔ የምልህ የኔ ልጅ። ወይ ማሚዬ። እንደው ይሄን ብሩኬን ለምንድን ነው የማትመክርልኝ? ምን ነው? ይሄውና ትምህርቱንም ትቶታል። በዚህ ላይ ሲወጣና ሲገባ ዝም ብሎ ከመሬት ተነስቶ መበሰጫጨት ይዟል። አንተስ ምንም ነገር ብትሆን የደህና ቤተሰብ ልጅ ነህ። እሱ ግን ነገውን ምንድን ነው የሚሆነው? በዛ ላይ ደግሞ ይሄው ሁሉ ጊዜ ልብስ ላጠብ ስልክ ይዞ ስፈትሽ የማላገኘው ነገር የለም። እንደው ይሄ ልጅ ይሄን ኮሰረት ምን ሊያደርግለት ነው በኪሱ ይዞ ቢዞረው እያልኩኝ ግራ ይገባኝ ነበር ብዙ ጊዜ። አሁን ግን ስረዳው ይሄው የምታየው ነው እንግዲህ ነገሩ ሌላ ነው። አሁን ደግሞ ከዚህ ልጅ ጋር ተለያይ አብረሃቱን ብዬ ብለው ደግሞ የባሰ ከሌላ ሰው ጋር ሆኖ ገደል ነው የሚገባብኝ። መጨረሻው ምንድን ነው የሚሆነው? ይሄ ልጅ ነው ወይስ አንተ የምታውቀው ነገር አለ እዚህ ነገር ላይ? አንተም ካለህበት እንግዲህ ለአንተም አይጠቅም ለሱም አይጠቅም። እባክህ የኔ ልጅ ልጄን አድንልኝ እባክህን፣ እባክህን። ከዚህ ባሰ ምንም ነገር አይመጣም። እባክህን የግራ ገብቶኛል የኔ ልጅ፣ እባክህ ተለመነኝ፣ ልጄን አድንልኝ እባክህ። ኧረ ማሚዬ ችግር የለም እንዴ። እባክህን ልጄ እባክህ እባክህ። ኧረ ማሚዬ ችግር የለም። አንቺ እንደምትፈልጊው አይነት ልጅ እንዲሆን አደርጋለሁ። እስቲ እግዚአብሔር ይርዳ። እኔ ምንም የምለው ነገር የለኝም በእውነት ምንም የምለው ነገር የለኝም። የምታየው ዛሬ ደግሞ ምን ተገኘ? በጊዜ መጣ። እማዬ የሚወራው ነገር እውነት ነው? ምንድን ነው ደግሞ የሚወራው? ልዩ እህቴ አይደለችም። ማነው ደግሞ እንደዚህ ያለ? የሰፈሩ ሰው በሙሉ።
ሰፈሩ ሁሉ ታዲያ ስራ አጥቶ የቀባጠረ እንደሆነስ? እማዬ እውነቱን ንገሪኝ። ነገርኩህ እኮ አልዋሸሁም እኔ። ይሻላችኋል። ራስ አትበላ። ዘነለችሽ አዋ አረነች ነገረኛ ናት። አረ ደግሞ ቆይ ጊፍት አለሽ። ያደለው ጊፍት ይሰጠዋል፣ ያላደለው ጊፍት እየተቀበለ ለሰው ይሰጣል እንጂ ምንድነው? ካፍቃርሽ ገደል ግባ በይው። እኔ ደግሞ አንቺ ስጦታ ተሰጥቶሽ መስሎኝ ነው እንጂ ጭራሽ ለኔ ይጃጃላል ልጅ። እኔስ ወስዷለሁ። እኔ የምለው ቆይ እንደው ግን አንቺ ማፍቀር አይቻልም ማለት ነው? ይኸውልሽ ብለኝ እኔ ማፍቀር ይቻላል፣ ግን ደግሞ መግቢያ መውጫ እስከማጣ ድረስ እንደዚህ ማስጨነቅ በፍጹም አይቻልም። እሱ እኮ ይልሽ የፍቅሩን ጥግ የሚነግርበት መንገድ ነው። ምን ዋጋ አለው? የማይገባት ልጅ ላይ ወደቀ እንጂ። አሁን እሱን ተይው እባክሽ። ይልቁንስ ቅዳሜ እኮ የዋልያ የመጽሐፉ ውይይት አለ። እዛ ብለሽኝ አትሄጂም ብለኝ። ማ እኔ እዛ ልሄድ? ምን በወጣኝ መንፈሴን የማስጨንቀው? ምን በወጣኝ? እዛ ጸጥ ያለ ቦታ አንቺ የመቃብር ስፍራ እኮ ነው የሚመስለኝ። እኔ ዝም ከማለቱ የተነሳ ቆይ ምን ችግር አለው አብረን ብንሄድ ብለኝ። ወይኔ ይልሽ እኔ ምን በወጣኝ። ቆይ እስቲ ቆይ እኔ እዛ ድረስ ሂጅ ሰላሜን የምበጠብጠው አንቺ? ነገ እኮ ቅዳሜ እኮ ነው። በቅዳሜ ምድር እኔ እዛ ሂጅ እንዳታስቢው ነው። አሁን ተራመድሽ ቶሎ ቶሎ። ቅዳሜ ቢሆንስ? ይልሽ አንቺ እዛ የምትሄጂው አዳዲስ ሀሳቦችን ለማመንጨት ነው። ቆይ እስኪ በሀሳቡ እስኪ ታወርጃለሽ? በሀሳብ ወገብሽ እስኪንቀጠቀጥ ድረስ ጨፍሪበታለሽ? አጨፍሪበትም አይደለ? እኔ ምን በወጣኝ እዛ ሂጅ ቅዳሜ ለራሷ እንደ ዱካ እግር ጥር ያለሽ ቀናት ምን በወጣኝ እኔ እዛ ሂጅ ቅዳሜን የማበላሸው? የኔ ቆንጆ እዛው ራስሽ ሂጂ እዛው። ግን እኮ ቆንጆ ሀሳብ ቆንጆ ውይይት አለ። እባክሽን ሀሳቡን ለራስሽ ያዥ። እኔ ፍቅር አሁን እኔ አይደል ብሌኒ ስሙትልሽ ስወድሽ እኔ ቆንጆ ይልሽ ቆይ ልሽ እኔ መጨቅጨቁ እንዴት ይልቁን ሲልሻ ሰውዬሽን ጠበቃ አድርጊው ባለመላ ነው። ወይኔ አንቺ ግን የገንዘብ ነገር ሲወራ ምንድነው እንደዚህ የሚያደርግሽ? በቃ ገንዘብ ካለው ሰው እንደዚህ ነው የሚያደርግሽ። መላ ሲባል አልሰማሽም? እውነትም መላ ማለት እኮ ችግርሽን መፍቻ። ገንዘብ እኮ መላይ ነው ለኔ መላይ። የኔ እናት አሁን እንሂድ ወይስ እዚህ መላ ላይ ትቆያለሽ? ምንድን ነው ብለሽ እየሄድኩ አንዴ ምንድን ነው የምታጣድፊኝ? እሺ ለማንኛውም አሁን ቶሎ እንሂድ። ፈጣሪ ሆይ እየሄድኩ አይደል እንዴ? ከዚህ በላይ ልበራልልሽ እንዴ? ብሩኬ ይቆጣኛል ታውቂያለሽ። ወይኔ ፈጣሪ። እኔ የምለው እንደው 18 ዓመት ሻረ እንዴ ገና? ይልሽ 18 ዓመት ሞልቶኛል ብለሽ ንገሪው። አይ እንጂ ጭራሽ አቧራ ላስነሳ 18 ዓመት ሞላኝ ምናምን ብዬ። ወይኔ ጉዴ 1881 ዓመት ልጅ እኮ ነው የምትመስይው። ገና በዚህ እድሜሽ መውረግረግ እኮ ነው ያለብሽ። ኧረ መውረግረጉን ላንቺን ተውና እንሂድ አይሻል? ወይኔ እኔማ እኮ እንዴት እንደመውረግረግ እኮ ትጀመር ታውቂኛለሽ፣ ትረጅኛለሽ። ዝም ብለሽ ሂጂና ግቡ አንሸኛችሁ። እሺ እናመሰግናለን። በጣም ይቅርታ እንቸኩላለን። ቆይ ለምንድን ነው በስነ ስርዓት ማታናል? ይቅርታ ወክ ማድረግ ስለፈለግን ነው አልኩ እኮ። አሰማኝም እንዴ? እሺ ቻው። አንቺ ጌታ ሲያሳዝን። ቆይ ግን አንቺ ምን አለበት ቆይ በስነ ስርዓት ብታናግሪው? ከክብርሽ አይጎደል ወይ? ፍቅር ምን አለበት አሁን እንዲያፈቅረኝ እንደው በቃ ገንዘብ ካለው ገንዘብ ካየሽ መኪና ካየሽ ባፈቀረኝ የኔ ጌታዊ ሲያሳዝን። አንተ ልጅ ብሩኬ ና ትንሽ ብላ እራትህን ብያለሁኝ። እማዬ አልበላም። ኧረ እባክህን ትንሽ ብላ። ተው አንተ ልጅ ተው። በቃ ልተኛበት፣ መተኛት ነው ፈልገው። የኔ ልጅ
እማዬ ምን ነው ሰጣሽ? እኔ ነው እንዴት ነሽ? ሰላም ዋልሽ? እስቲ ግቢና እራት ብላ ብዬ ብለው እምቢ አልበላም እያለ ነው ወንድምሽ። ግቢና ና ብላ በይው አንቺ። እማዬ ብሩኬ ገብቷል እንዳትይኝ ብቻ ዛሬ። እንዴ ዛሬ ማን ሊሞት ነው? ብሩኬ በጊዜ ገብቶ የተኛው። እስቲ ና ብላ በይው። ድርቅ ብሎ እምቢ አለኝ። ሂጂ ግቢ እስኪ እንያ ዛሬ ምን ሆኗል? እዚህ ቤት በቃ ሰው መተኛት አይችልም? ምን ሆኗል ብሩኬ? ምን ሆንኩ ነው? የሆነ ነገር ሆኗል። ምንም ነገር ሳትሆን ነው እንደዚህ የተኛው? እሺ አሁን ቀጥ ብለሽ ውጪ። አልወጣም። አርፈሽ የምትቀመጭ ከሆነ ተቀመጭ። እሺ እቀመጣለሁ። ምን እያደረግሽ? እንትን ነፋሱ ነው። ኧረ እባክሽ ነፋሱ ነው። ነፋሱ ልቀቀኝ ብሩኬ፣ ያማል። መጀመሪያ እንደዚህ አትይም? ያማል ብሩኬ። ምንድን ነው ያደረግሽው ታዲያ? ኧረ እማዬ እንዴ! እናንተ እንደው በቃ ስለ ስርዓት የሚባል ነገር የላችሁ? ምን ሆናችሁ ነው? ይሄ ነው እማዬ። በሉ አሁን ተነሱና እራት እንብላ፣ መሽቷል። ተነሱ። እሺ እኔ አልበላም በቃ። ለምን ደግሞ አትበላው? አልበላም፣ እናንተ ብሉ በቃኝ። እሺ አንተ ካልበላ እኔም አልበላም። እኔም አልበላ ከሆነ ደግሞ እማዬም አትበላም። ደግሞ እማዬ መድኃኒት እንደምትወስድ ታውቃለህ? በባዶ ሆዷ ሳትበላ ትወስዳለች። እና ገባኝ። ተኛ ሳትበላ። በቃ መድኃኒትሽን ላምጣልሽ ነው ሰጪ። አቅርቢ በቃ እበላለሁ። እሺ አንተ ብሩኬ ምን ሆነህ ነው? እሺ ለምንድነው ቤቱ እንደዚህ ያደረግከው? ታዲያ የትምህርት ማስረጃን እየፈለኩ እኮ ነው። እንዴ ታዲያ ያንተ የትምህርት ማስረጃ ሳሎን ምን ያደርጋል? ይኸውልሽ ገና አንቺ ክፍል ራሱ ፈልጓለሁ። መድከም ፈልገህ ነዋ? አብረን ነዋ። ታዲያ ምን ደክመው? እኔ ምን ቦጣኝ። ይልቅ ብሩኬ ላውራ ፈልጌ ነበር። ምንድን ነው የምታወሪኝ? ብሩኬ ግን ከዛ ልጅ ጋር እየዋልክ ጸባይ በጣም ከፋ። እየታወቀ ነው ግን። ደግሞ ምን አደረግኩ? አምሽተህ ነው የምትመጣው። ስትመጣ ደግሞ ቁጣ ቁጣ ይልሃል። ሲልህ ደግሞ ሰክረህ ትመጣለህ። ግን ብሩኬ እማዬ እኮ በጣም እየተከፋች ነው።
ያው አንዳንዴ ፈታ ለማለት እኮ ነው። ግን ደስ የማይል ሙድ ነው። እማዬ በጣም እየተከፋች ነው። አባቱ ቢኖር ኖሮ እንደዚህ አይሆንም እያለች ነበር። እባክሽ ተያት። ሲናፍቃት ነው በእኔ እያሳበበች ስም የምጠራው። መናፈቅማ እኔም በጣም ናፍቆኛል። አንተ ግን አይናፍቅህም? አሁንም አለመርኩት። የእሱ ስራ ያልቅምና ራሴን በናፍቆት ልቅጣው። ብሩኬ ባባዬ ተናዳበታል እንዴ? ለምንድን ነው ማልናደድበት? ከስንት አንዴ እየመጣ አባት ነኝ ማለት ሞራል አለ? ተው ብሩኬ፣ ለእኛ ብሎ እኮ ነው ከሀገር ሀገር የሚሰደደው። ይኸውልሽ እህቴ፣ እኔ ጠልቼዋለሁ። እሱ አባትነት የሚመስለው ገንዘብ መስጠት ብቻ። ተው ብሩኬ፣ እንደሱ እንኳን አይደለም። ለእኛ ብሎ እኮ ነው በየሀገሩ በየበረሃው የሚንከራተተው። ድሃውንን እሱ ቢኖር ይሻል ነበር። በቃቸው። ወዴት ነው? ጆዚ ጋር ሂጅ ይመጣል። እሺ እንዳታመሽ። ምንድን ነው የምትፈልገው ብሩኬ? ቆይ ምንድን ነው የሆንክብኝ? ወይኔ ወንድሜ ምን ነካብኝ? ሁሉም ቦታ ፈልጌ እኮ ነው አንድ ቦታ ሲቀር ልዩ የደረሰች። ቆይ አንተ ምን ያደርግልሃል ይሄን ያህል ነገሩ ማወቅ? እውነቱን ካላወቁም አልቀመጥም። ይቅርብ። አንዳንዴ እኮ አሳ ጎርጓሪ ዘንድ ያወጣል ምናምን ይባላል። አይ ጆሲቶ፣ እንደምንም ቢሆን እውነቱን ማወቅ አለብኝ። ቆይ እሺ ስማኝ፣ የተባለው ነገር እውነት ቢሆንስ? ማለት እህቴ ባትሆን? እኔ እንጃ አላውቅም። እኔ ነግሬሃለሁ። እንደኔ አንዳንድ ነገሮች ከሚታወቁ ይልቅ ባይታወቁ መልካም ናቸው። አንድ ቦታ ነው የቀረኝ። እሱም ቦታ በደንብ በርብሬ ማግኘት አለብኝ። እሺ እንግዲህ መልካም እድል ነው የሚባለው። መልካም እድል ልሻለሁ። እንደኔ ግን አሁንም ቢሆን ባታቅጥሩ። ቶሎሲ ማወቅ አለብኝ። ቆይ ማንንም ብላ ነው እንደዚህ የምትንጠባረረው? ሰው ባክና አላቀላትም። ባክም እናስደበቀኝ። እኔማ እልህን ያስያዘችኝ ይቺ ልጅ በእጄ ካላስገቧት አርፌ አልቀምጥም። አታስብ ባኪል፣ ዞሮ ዞሮ አህያ የሚጅብ ናት። እሺ የአህያ ጓደኛ አህያይቱ ለጅብ እስከምትሰጥ ድረስ የእርሶ እርዳታ ያስፈልገኛል። ጅቦ ምን ላግዞት? ይኸውልሽ በመጀመሪያ ስለ እኔ ሀብትና ስለ እኔ ጥሩ ነገር በየቀኑ ታወሪላታለሽ። ከዛ በኋላ ወደ ሁለተኛው ደረጃ እንሻገራለን። ችግር የለውም። አንተ ብቻ በእኔ ተማመንብኝ። አመንብሻለሁ፣ ግን ደግሞ እሷ ብቻዋን የምትሆንበትን ቦታ አመቻችልኝ። ችግር የለም። ይልህ እኔ ከሌለው ልዩ ሁሉ ጊዜም ብቻዋን ናት። ስለዚህ አለመኖር ነው ታዲያ። ኧረ አይኖርም፣ አያሳስብም።